ሰላም እንዴት ናችሁ ቤተሰብ? ይህ ችሎት ዩቲዩብ ነው። ተመልሰናል። የተወሰነ ጠፋ ብለን ነበረ። እዚህ ቻናል ላይ ቡናና ቡና የተመለከቱ ነገሮችን የተወሰኑ ቲፖችን እንለዋወጣለን። ለዛሬ ያው የመረጥኩት ርዕስ አለ። ታይሙም የሃርቨስቲንግ ታይም እንደመሆኑ ከቡና ሃርቨስቲንግ ጋር ተያይዞ የተወሰኑ ቲፖችን እንድንለዋወጥ ፈልጌ ነው። ኢትዮጵያ ውስጥ የተለያዩ የሆኑ አክቹዋሊ ቡናችን ያው ይታወቃል። የኢትዮጵያ ቡና ቤስት ኳሊቲ እንዳለው ይታወቃል። የትም ቦታ ከኢትዮጵያም ውጪ ጀስት ሪሌቲቭሊ ከሌላ ሀገር ቡናዎች ጋር የኢትዮጵያ ቡና በተፈጥሮ በጣም ጥሩ የሆነ ኔቸር ያለው ቡና ነው። ያ ማለት ጥሩ የሆነ ኳሊቲ ያለው ነው። ለዛም ነው የኢትዮጵያ ቡና የትም ሀገር ሄዶ የተሻለ ነው። የተሻለው ዋጋ አውጥተው ባይሸጥም ግን የተሻለ ኳሊቲ አለው የትም ሀገር ልክ እንደሚባለው ወይ ደግሞ ቡና ላይ ያለ ሰው ያውቀዋል ይሄንን ተርም እና የትም ሀገር ሄደው የኢትዮጵያ ቡና ልክ እንደ ቅመም ነው የሚጠቀሙበት። ለምሳሌ የኢትዮጵያን ቡና የተወሰነ ባግ ኦር የተወሰነ ቮሊዩም ኦር የተወሰነ ኮንቴነር ገዝተው ጀስት በልኪ ደግሞ ከሌላ ሀገር ገዝተው ልክ ብሌንድ አድርገው የተወሰነች ፐርሰንት ተጠቅመው ሌሎች ቡናዎችን አፕግሬድ እንደሚደረግ ሰው ኢትዮጵያን ቡና ብዙ ጊዜ እንደ ስፓይስ ኦር እንደ ቅመም እንደሚጠቀሙበት ይታወቃል። ቡና ላይ ያለ ሰው ወይ ቡና ኢንዱስትሪ ላይ ያለ ሰው ያውቀዋል። ይህንን ያው የሚታወቅ ነገር ነው እና ሰው ያ ለመሆኑ የተለያዩ ምክንያቶች አሉ። ማለት ያ እንዴት ሆነ? አንደኛ ኔቸር፣ በተፈጥሮ የኢትዮጵያ ቡና ባለን የቶፖግራፊ አቀማመጥ የኢትዮጵያ ቡና በጣም ጥሩ የሆነ ይዞታ እንዲኖረው ያደርጋል። በተፈጥሮ ኢትዮጵያ ውስጥ ቡና አምራች የሚባሉ አካባቢዎች ባይ ኔቸር የቦታዎች አቀማመጥ ለዛ ነገር ቤስት ቡና አለን እንዲባል አስችሎታል እና ከዛ በተጨማሪ ሌሎች ፕራክቲሶች አሉ። እነዚህ እንደ ባለሙያ ወር እንደ ግብርና ባለሙያም ልናየው እንችላለን። ጀስት ዲቴል ከነርሰሪ አካባቢ ጀምሮ እንደሚያውቅ ሰው እነዛ ምንላቸውን ውጤቶች እንዲሰጠን የተለያዩ ፕራክቲሶች አሉ። ከዛም ውስጥ ሃርቨስቲንግ አንዱ ነው። ያ ማለት ብዙ ሂደቶች አሉት፣ ግን ደግሞ ጀስት አሁን ላይ ሃርቨስቲንግ ታይምም እንደመሆኑ እንደገና የቡና መልቀሚያ ሰዓት እንደመሆኑ ይህንን ርዕስ የመረጥኩበት ዋናው ምክንያት እሱ ነው ማለት ነው እና ሃርቨስቲንግ ታይም ወይ ደግሞ ሃርቨስቲንግ ምን አይነት ፋክተር አለው የሚለውን ፖይንት ዛሬ ማየት ፈልጌያለሁኝና ኢትዮጵያ ውስጥ ባለው የቡና አለቃቀም ሂደት በዋናነት ከጥቅምት ጀምሮ እስከ ጥር ድረስ ያለው ሜን ፒኪንግ ታይም ወይ ደግሞ ሜን ሃርቨስቲንግ ታይም ነው ተብሎ ይታሰባል። ያ ማለት ያው የተለያዩ ቦታዎች ቡና ለመልቀም እየደረሰ ያለበት ሁኔታ ነው ያለው። ለዛም ነው ኢትዮጵያ ውስጥ በዋናነት የኮፊ ሃርቨስት የሚደረግበት ሜን ፒክ ታይም የሚባለው ከኦክቶበር ጀምሮ እስከ ጃንዋሪ ያለው ታይም ነው ማለት ነው። ያ ማለት ከጥቅምት ጀምሮ እስከ ጥር ድረስ ያለው ኢትዮጵያ ቡና በዋናነት የሚለቀምበት ታይም ነው ማለት ነው። ሰው ቡና ሲለቀም በጣም ብዙ ስህተቶችን እንሰራለን ኢትዮጵያ ውስጥ። አሁን ቅድም ያልነው ፖይንት የኢትዮጵያ ቡና በዓለም አቀፍ ደረጃ በጣም ጥሩ የሆነ ኳሊቲ ነው ያለው ስንል ኔቸር የሰጠን ባይ ዲፎልት ኔቸር የሰጠን ነውና አንደኛው ሆኖ ነገር ግን ኢትዮጵያ ውስጥ ያለ የኮፊ ሃርቨስቲንግ ትሬንድ ለዛ ፋክተር አለው ማለት ነው። ምን ለማለት ፈልጌ ነው? ኢንዱስትሪ ላይ ያለ ሰው በአንድም በሌላ መንገድ ቡና አካባቢዎችን የማየት እድል አለው እና እንደነዛ አይነት አካባቢዎችን በምናይበት ታይም ምን ያጋጥመናል? የተለያዩ የሆነ የኮፊ የቡና አለቃቀም እና የአደራረቅ ሂደቶች አሉ። ያ ማለት በዋናነት የኢትዮጵያ ቡና ያው የሚታወቀው የኮፊ አፍሪካን ሬዝ ቤድ ወይ ደግሞ በአልጋ ላይ እንደሚደርቅ ነው የሚታወቀው። ነገር ግን ያንን በምናይበት ጊዜ ሁሉም ቦታ ላይ ተግባራዊ ይሆናል የሚለው
ትንሽ አስቸጋሪ ነው። ምክንያቱም የተወሰነ ቦታ ላይ ሊሆን ይችላል። በተለይ ስፔሻሊቲ ቡና የሚታወቅባቸው አካባቢዎች ላይ ልክ እንደ ይርጋ ጨፌ፣ ሲዳማ፣ ጉጂ የሚባሉ አካባቢዎች ላይ እንደገና ደግሞ ወደ ሊሙ ወደ ዌስት በምንሄድበት ታይም ሊሙ፣ ከፋ አካባቢዎች ያ ትሬንድ አለ። አልጋ ላይ ይደርቃል። አዎ እውነት ነው፣ አልጋ ላይ ይደርቃል። ነገር ግን ከዛ ውጭ ያሉ አንዳንድ አካባቢዎች ላይ ለምሳሌ ወደ ዌስት እየሄድን በሄድን ቁጥር ቴፒ በተወሰነ ሌብል ወደ ጋምቤላ ጎደሬ አካባቢ ሊሆን ይችላል፣ ቤኒሻንጉል እነዚህ ኮሜርሻል ቡናዎች በጣም የሚገኙባቸው አካባቢዎች ላይ ብዙ ጊዜ አልጋ የሚለውን ትሬንድ አይጠቀሙበትም። ያም ነው ብዙ ጊዜ እነዛ ቡናዎች ለስፔሻሊቲ ሪኮመንድ ማይደረጉት ወይ ደግሞ ስፔሻሊቲ ቡና ከዛ አካባቢ ብዙ ኤክስፔክት ማይደረገው አንዱና ዋነኛው ፖይንት ምንድን ነው? ያ ነው የምናዘጋጅበት የምንለቅምበት የምንጠቀማቸው ወይም የምንከተላቸው ፕሮሲጀሮች ይሄ ቡናው ስፔሻሊቲ ነው ኮሜርሻል ነው የሚለውን ነገር ይወስናሉ በዋናነት። በዋናነት ዛሬ አሁን ላነሳ የፈለግኩት ፖይንት ምንድን ነው? ኮፊ ሃርቨስት ስንል ምን ማለት ነው? ኮፊ ሃርቨስት ወይ ደግሞ የቡና ለቀማ ቡና ለለቀማ ደርሷል የሚባለው ምን ሲሆን ነው የሚለውን ፖይንት ማየት ፈልጋለሁ። ያ ማለት ምን ማለት ነው? ቡና የተለያዩ የሆኑ የአደራረስ ሂደቶች አሉት ወይ ደግሞ የማቹሪቲ ሌቭልስ ምንላቸው አሉ። ከፍላወሪንግ ጀምሮ ወይ ወደ አረንጓዴ የሆነ የእምቡጥ ወይ ደግሞ አረንጓዴ የሚሆንበት ስቴጅ አለ። ከዛ ደግሞ ወደ ቢጫ የሚሆንበት ስቴጅ አለ። ከዛ ደግሞ ወደ ቀይ የሚሆንበት ስቴጅ አለ። ይሄ በአንዴ አይደለም ወይ ደግሞ በአንድ ቅጽበት ወይ በአንድ ሌሊት የሚፈጠር ነገር አይደለም። ግራጁዋል ለምሳሌ ኮፊ አብበው ወደ አረንጓዴነት ለመቀየር የሚወስድበት ጊዜ ሂደት አለ። ወደ ቢጫነት ለመቀየር የሚወስድበት ጊዜ ሂደት አለ። ወደ ቀይም ስንል እንደዛው በአንድ ሌሊት ወይ በአንድ ቅጽበት ቅይር የሚል ነገር አይደለም። ያው አግሪካልቸራል ፕሮዳክቶች በአጠቃላይ ያው ፋሚሊያር የሆነ ሰው ይረዳዋል። አግሪካልቸራል ፕሮዳክቶች በአጠቃላይ እንደዛ ነው። ጀስት ሂደት ነው፣ የቅደም ተከተል ነው፣ ደግሞ ፕሮሲጀር ነው። ሰው ምንድን ነው ቡና አረንጓዴ ከሆነ በኋላ ቀይ ወይ ደግሞ ቢጫ ስንል ምንድን ነው? አንዱ ሳይድ አረንጓዴ ሊሆን ይችላል፣ አንዱ ሳይድ ቢጫ ሊሆን ይችላል። ዘንድ ቀይ ስንልም እንደዛው አንዱ ሳይድ ቀይ ሊሆን ይችላል፣ አንዱ ሳይድ ቢጫ ሊሆን ይችላል። በጊዜ ሂደት ግራጁዋሊ ቡና ማቹር ሆኗል ወይ ደግሞ ቀይ ሆኗል ወይ ፉሊ ራይፕ ሆኗል ወይ ለቀማ ደርሷል ምንለው ምን ሲሆን ነው? ፉሊ ራይፕ ወይ ደግሞ በደንብ ቀይ ሲሆን ነው። በደንብ መቅላት ሲጀምር ቡና መለቀም አለበት። ሶ ሜን ወይ ደግሞ ዋናው የሃርቨስቲንግ ታይም ምንላት ያቺ ነች። ኢትዮጵያ ውስጥ በኢትዮጵያ ኮንቴክስት ጥቅምት ኢቭን አንዳንድ ቦታዎች በዋናነት ፉሊ ራይፕ የሚሆነው ብዙ ቡና ህዳር፣ ታህሳስ በጣም ቤስት የሆነ የሃርቨስቲንግ ታይም ነው። በጣም ሪኮመንድ የሚደረገው የሃርቨስቲንግ ታይም ነው ማለት ነው። ስኬጁላችንን በዛ ልክ ብናደርገው በጣም ቤስት ነው። ለምሳሌ ከዛ በፊት መዘጋጀት ያለባችሁ የፕሪሲዝን ስራዎች ይኖራሉ። ልክ አልጋዎችን መስራት ሊሆን ይችላል፣ አጥሮችን ማስተካከል፣ ግቢ ውስጥ ያሉትን አንዳንድ መጋዘኖችን፣ ቢሮዎችን፣ ማደሪያዎችን ማስተካከል ሊሆን ይችላል። መንገዶችን ኢንሴንስ ቡና ተጭኖ ከሌላ ቦታ ሊመጣ ይችላል። ልክ መግቢያና መውጫ አካባቢዎችን ለሳይቱ አቅራቢያ ያሉት መንገዶችን መጠጋገል ሊሆን ይችላል። መንገዶቹ ጫካ ነው የሚሆኑት። ለምሳሌ መኪና ምንም እየሄደባቸው ስላልነበረ መንገዶቹ ባይ ዲፎልት ከግራና ከቀኝ ያው አብዛኛው የገጠራማ አካባቢ ስለሆነ ከግራና ከቀኝ ቅጠሎች ይሰፋሉ፣ መንገዶች ይዘጋሉ ምናምን ነገር በዚህ ሰዓት ጀስት አጋጥሞኝ የሚያውቅ ነገርም ስለሆነ ነውና ቡና አምራች አካባቢዎች በምንንቀሳቀስበት ጊዜ እዛ አካባቢ ያሉት ሎካል አርሶ አደሮች ሊሆኑ ይችላሉ ወይ ደግሞ እዛ አካባቢ ያሉ ሰዎች ሲመነጥሩ እናያለን። መንገዶችን ሲያሰፉ ምናምን ማለት ነው። ያ ማለት ምንድነው? መንገዶች ለመኪኖች ምቹ እንዲሆኑ ያለምንም እንከን መኪኖች እንዲንሸራሸሩ እንዲንቀሳቀሱ ፍሰቱን ለማስተካከል ነው። ፕሬሲዝን ማለት ያንን ያጠቃልላል ማለት ነው። እነዚህን ስራዎች ልንሰራ እንችላለን በዚህ ሰዓት። ዘን ግን ከጥቅምት አጋማሽ በኋላ ሙሉ ለሙሉ በተለይ ቡና ቀልቷል የሚባልባቸው አካባቢዎች ላይ ሙሉ ለሙሉ ወደ እሸት ግዢ የሚገባባቸው ጊዜያቶች ናቸው። እሸት ግዢ የምንለው ምንድን ነው? እሸት ግዢ ማለት
ቀይ ወይ ደግሞ የቀላ ቡና መግዛት ደግሞ ለስፔሻሊቲ ጀስት እንደ ኢትዮጵያ ኮንቴክስት ሪኮመንድ የሚደረገው ስፔሻሊቲ የሚለው ኮንሰፕት ሁላችንም ጋር ሊኖር ይገባል ብዬ አምናለሁ። ምክንያቱም ብዙ ጊዜ ኢትዮጵያ ቡና ከዛ ጋር ስለሆነ የሚያያዘው ስፔሻሊቲ የሚባለው ወይ ደግሞ ዲስትሪክት የሆነ ፍሌቨር ወይ ካራክተር ያላቸው ቡናዎች ነው የምንታወቀው በዚህ ጊዜ እና ብዙ ስራዎቻችን ወይ የምናደርጋቸው ዝግጅቶች ከዛ መነሻ ሊሆኑ ይገባል ብዬ አምናለሁ። ልክ እንደ ኢንዱስትሪው ላይ እንዳለ ሰው እና ነገሮችንም በቅርበት እንደሚረዳ ሰው ያ መሆን አለበት ብዬ አምናለሁና ነገሮችን ስናዘጋጅ ወይ ፕሪሲዝን ወይ ደግሞ ዝግጅት ስናደርግ ስፔሻሊቲ ከሚለው ኮንሰፕት ነው። ስፔሻሊቲ ከሚለው ኮንሰፕት ስናወራ ምንድነው አልጋዎች ሊኖሩ ይገባል። ግቢዎች በስነ ስርዓት ለቡና ጋር ምንድነው የሚጻረር የሆነ እይታ ሊኖረው አይገባም። ለምሳሌ ቡና ያለበት ወይ ቡና የሚዘጋጅበት አካባቢ ላይ ጽዱ መሆን አለበት። አካባቢው ሽንት ቤት ሊኖር አይገባም። አካባቢው በሞላ እንቅስቃሴዎቹ ምን በስነ ስርዓት መሆን አለባቸው። የተዝረከረኩ ነገር ምክንያቱም ምንድነው ቡና በባህሪው አቅራቢያው ላይ ያለን ነገር አትራክት የማድረግ ባህሪ አለው። ጀስት ቡና ሲባል ደግሞ የሆነ ፉድ ነው። ጀስት ወደ ውስጣችን የሚገባ ነገር ነው። ኢንሾርት ምግብ ነው ማለት እንችላለን እና በስነ ስርዓት ማለት በተቻለ መጠን አልጋ ላይ መድረቅ ይኖርበታል። ጀስት ሂደቶችን ሊጠብቅ ይገባል። ስፔሻሊቲ ኢንሴንስ ያ ነው። በልዩነት መዘጋጀት አለበት። እሸት ቡና ደርሷል ወይ ደግሞ ለቀማ ወይ ደግሞ ምንድነው ግዢ ጀምረናል እንበልና ከዛ በፊት ምን ማድረግ አለብን? አካባቢው ላይ ቡና መድረስ አለመድረሱን ቼክ ማድረግ ይኖርብናል። አካባቢው ላይ ቡና ደርሷል ስንል ምን ማለት ነው? ዞር እያለን ለምሳሌ እኛ ማዘጋጃ ጣቢያ ያለበት አካባቢ ዞር እያለን ማየት ሊሆን ይችላል። አካባቢው ላይ ቅኝት ማድረግ ሊሆን ይችላል። መረጃዎችን በአንድም በተለያየ መንገድ አካባቢው ላይ ካሉ ሰዎችን ልንወስድ እንችላለን። ኦንሳይትም ራሳችን ሂደን ልንወስድ እንችላለን። በተለያየ መንገድ መረጃዎችን ማግኘት ይቻላል። ደርሷል አልደረሰም የሚለውን አናላይሲስ ከሰራን በኋላ ግዢ መጀመር መቻል አለብን ማለት ነው። ግን በተቻለ መጠን እዛ አካባቢ የኛ ሜምበር የሆኑ ገበሬዎች ሊኖሩ ይችላሉ። አቅራቢያ ያሉ ገበሬዎች ባይ ዲፎልት ወደኛ ነው ሊያመጡ የሚችሉት። ለነሱ የተወሰነ ትሬድም ሊሆን ይችላል። ልክ እንደ ምንድነው መክፈቻ ስነስርዓትም አይነት ነገር አድርገን ሊሆን ይችላል። ምንድነው የአለቃቀም ሂደቶችን በተወሰነ ሌቭል ፋሚሊያር እንዲሆኑ ባይ ዘ ወይ እነሱ ከኛ በላይ በደንብ ያውቃሉ።